ሰበር መረጃ እየተሰማ ይገኛል። ዘመነ ካሴ እንግዲህ ሹመት ተሰጥቶታል። ፋኖ በአሁኑ ሰዓት በአንድነት መጣመሩ አሁን ላይ እስክንድር ነጋና ዘመነ ካሴ በይፋ ሊሰሩ መሆኑን ተሰምቷል። መላ አማራውያን ቪዲዮውን በላይክ እንድትጀምሩትም ትግሉን ደጋፊ ሆናችሁ በሙሉ ኮሜንት ላይ ድጋፋን ነው ያላችሁ እንድትጽፉን ጠይቃለን። ዘመነ ካሴ መሾሙም በአማራውያን ዘንድ ታላቅ የሆነ የአንድነት መጣመር መፈጠሩ እየተገለጸ ነው። እስክንድር ነጋ በአሁኑ ሰዓትም በርካታ የሆኑ ጥያቄዎች ከ4 ኪሎ እየመጡና ዘመነን ካሴ አስወግደው ከዛም በኋላ በ4 ኪሎ ዘንድም ታላቅ የሆነ ስልጣን እንሰጣለን እያሉት መሆኑ ተሰምቷል። ጠቅላይ ሚኒስትሩ ያቀረበለትም ጥያቄ ምን ይመስላል የሚለው እስክንድር ነጋ በስፋት ወንድሜን አልከዳም በማለት መግለጫ አውጥቷል። ምንድነው መግለጫው የሚለውንም እንዳስሰዋለን። አገዛዙ በጣም ተረብሿል። የውስጥ ባንዶች በሙሉ እየከዱትም ፋኖ በአንድነት እየተጣመረ መሆኑ በ4 ኪሎ ዘንድ ታላቅ የሆነ ቁጣን አስነስቷል። በአንድነት በተጣመሩ ማግስትም ታላቅ የሆነ ከተማን ተቆጣጥሯል። በመከላከያ እጅ በትላንትናው ዕለት የነበረችው ከተማ በዛሬ በሰዓታት ውስጥም መከላከያ ሰራዊቱን አስወጥተው ፋኖች ረምርመው ከተማውን የራሳቸው የግላቸው አድርገውታል። ይህች ከተማ ማናት የሚለውን እናስቃኛችኋለን። በሌላ በኩል በደሴ አንድ ጀነራል ተማርኳል። ይህ ጀነራል ፋኖ ሊደራደርበት መሆኑ ተሰምቷል። አድማጮቼ ጀነራሉ በጣም በ4 ኪሎ ዘንድ አስፈላጊ ሰው መሆኑም ተሰምቷል። ይህ ጀነራል ማን ነው የሚለውንም በዝርዝር ዘገባ ጉዳይ ይዘነዋል እናስደምጣችኋለን። በአሁኑ ሰዓት መከላከያ ሰራዊቱ በድሮን ጥቃትም በርካታ ተማሪዎችንም ማቁሰሉና እንዲሁም ንጹሃንም መሞታቸው ተሰምቷል። የትምህርት ቤት ነው በድሮን ጥቃት የተፈጸመው የሚለውና በአሁኑ ሰዓት ታላቅ እልቂት ተከስቷል። ከቦታው አንድም ዘጋቢ ሪፖርተራችን አለ፣ ቃለ መጠይቅ አድርገናል። የሱንም ድምጽ እናሰማችኋለን። አድማጮቼ አርስቱ ላይ የሰማችሁትን ጨምሮ ሰበር ወቅታዊ መረጃዎችን በዝርዝርና በጥልቅ ትንታኔ ያስደምጣችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ካላረጋችሁ የላይክ በተኗን አንድ ጊዜ ተጫኑት። ወደ ዝርዝር መረጃዎች ሻገርኩ። መልካም ቆይታ። ለአማራውያን እንኳን ደስ አላችሁ። በአሁኑ ሰዓት ለዘመናት ሲጠበቅ ለአመታት ሁሉም በጉጉትም እየጠበቀው የነበረ መረጃ ተሰምቷል። አማራውያን ተጣምሯል። ዘመነ ካሴ ዋና መሪያቸው አድርገው ሹመውታል። አሁን ላይ እስክንድር ነጋ ከ4 ኪሎ ዘንድም ታላቅ የሆነ ዘመነን ካሴ ማስወገድ ሴራ ፕሮጀክት መሰጠቱ ተሰምቷል። ነገር ግን አሁን ላይ እስክንድር ነጋ ይህንን አሻፈረኝ በማለት ዘመነ ካሴ መሾሙ ምንም ቅር አይለኝም፣ ዋና አማራውያንን ነፃ ማውጣት ነው በማለት አብረው ተጣምሯል። ምሬ ወዳጆ ዘመነ ካሴና እስክንድር ነጋ እናት ፓርቲ አቋቁሞ በአንድነትም ዘመነ ካሴ መሪያቸው እንዲሆን ተስማምቷል። እስካሁን ድረስ በርካቶች ሲከፋፍሉ የቆዩት በገንዘብና በሌሎችም ጥቅማ ጥቅሞችም አማራውያን ለመከፋፈል እየሰሩ የነበሩ ዲያስፖራዎችም አንገታቸውንም ደፍቷል። በጣም አስገራሚ መረጃ ነው። በአንድነት ፋኖ መጣመሩ 4 ኪሎ የሚገቡበትም ቀን በእጅጉኑ በ10 እጥፍም እንደሚያፋጥን እየተገለጸ ይገኛል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽሟል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞም በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ አርቤ መውጫ ሲንቀሳቀስ የነበረውን አገዛዝ ተላላኪ የሆነውን መከላከያና ሚሊሻን በደፈጣ ሶራ ሜዳ ላይ ሲያራግፉ ጥሏል። በዚህ የደፈጣ ጥቃት የክፍለ ጦሩ 2ኛ ሻለቃን 4ኛ ሻለቃና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ 836 የብሬን ተተኳሽና 659 የክላሽ ተተኳሽን መማረኩም ተሰምቷል። ፋኖ ምት መቋቋም ያቃተው ያገዛዙ ሰራዊት በቡግና ወረዳ 3 ቀበሌም ክርስቶስ ቀበሌ እየተባለ ከሚጠራው ቦታም ላይ የከብት ሳር ወይም ደግሞ መኖ እየተሸከመ ያገኘውን የ16 ዓመት ሕፃን ከሁለት ቦታ ላይ በክላሽ በመቅለስ አውድማ በማለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ
በክላሽ በማቁሰል በአውድማ ላይ የተከማቸ እህል በማቃጠል መስቀል ክርስቶስ ቀበሌ ላይም ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍም ታላቅ የሆነ እልቂትን ፈጽሟል። እዚህ ያላበቃው የአገዛዙ ሰራዊትም አይና ከተማ ላይ ህዝቡን ቤት የቤቱ ለመግባትም አስገድዶ በማስወጣት መናኸሪያ የሚገኙ ደንብ አስከባሪና ተሳፋሪን እንዲሁም በትምህርት ገበታቸው የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ ሰብስቦ ከልጆቻችሁ ጋር አስታርቁንና አስታራቂ ሽማግሌ መልምሉ እንዲሁም የ3 ዓመት ግብር ትከፍላላችሁ ሲሏቸው ህዝቡም ሽማግሌያን ምንም ልጆቻችን የወጡት እውነትን ይዘው ነው። ከዚያ ውጪ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ የታምጥቶ ግብር ይከፍላል፣ እናንተኛን የፈለጋችሁን ገንዘብ ለመሰብሰብ ነው የሚል ምላሽም እንደሰጧቸው የውስጥም መረጃዎችም አመልክተዋል። እንገንጠል ሲሉ ጄኔራሉ ተናገሩ። ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሜጀር ጄኔራል ክንፈ ዳኘው የተናገሩት ነው። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞውም የሜቴክ ኃላፊ ጄኔራል ክንፈ ዳኘው ጄኔራሉ ብርሃ ከተሰኘ የበይነመረብ ሚዲያ ጋር ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስተዋል። ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉም ተደምጧል። በአሁኑ ወቅት ወደ ቀድሞ ጦርነት ሁኔታ እየተመለሰች ያለችው ትግራይ ከኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት ፕሮቶኮል ስምምነት ነው። ከዚህ ውጪ ምንም አይነት ማስረጃ የለም። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነትና በሕገ መንግስቱ አንቀጽ 39 መሰረት ነው። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረሽ መዘጋጀት ያስፈልጋል። ሁሉም ፖለቲካ ኃይሎች ትግራይንም ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያነቀንቁም ይታወቃል ብሏል። ስለ አሁኑ የኢትዮጵያ መንግስት የትግራይና የኤርትራ ውጥረት የተጠየቁት ጄኔራሉ ግጭቱ የተቀሰቀሰ የውክልና ጦርነት እንደሚሆን ተናግሯል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ የሚቀሰቀስ ከሆነ ሌሎች ኃይሎችም በውክልና የሚያሳትፍ እንደሚሆን ጠቁመው ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉትን ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁሟል። ትግራይ የኢትዮጵያና የኤርትራም የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጄኔራሉ መምከራቸውን የተገለጸው። ሀብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ኮር 2 ዞብላምባ ክፍለ ጦርና የደጋው መብረቅ ኮር የጋራ የአውደ ውጊያ የድል ትሩፍቶች ተዘግቧል። በዳውንት ወረዳና በደላንት ወረዳ መካከል እዩሱሙ ሾጋ በሚባል ቦታ ላይ ለ2 ቀን በቆየ አውደ ውጊያ ውጤቶች ተገኝቷል። ሚኒሊክ ዕዝ በሁለቱ ኮሮች መካከል ካሉም በተውጣጡ ሻለቆች ከፋሽስቱ ቅጥረኛ ሰራዊት ጋር ባደረገው የአቋም መለኪያ በጠላት ላይ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ከማድረስም በላቀ አካላዊ ጉዳትንም ማድረስ ተችሏል። በዚህ አውደ ውጊያ ከ5 በላይ መኪና በላይ የጠላትን ሰራዊት ሙትና ቁስለኛ ከሾጋ ወደ ደላንታ ሲያመላልስ የነበረ ሲሆን በቁጥር የተረጋገጠ በደላንታ የፋሽስቱ ሰራዊት ካምፕ ውስጥም 93 ቁስለኞች ሲገኙ ሌሎች ሙት መሆናቸው ተሰምቷል። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር አድርጉ። በኋላ መለሳለሁ። ቸር ቆዩ።